ዘማሪት መስከረም ወልዴ የእናቷ ቀብር ዕለት መዝሙር ዘመረች እና ምን አይነት ጽናት ነው? እንዴት ሊሆን ይችላል? ሚዲያው ሁሉም ተቀባብሎት ነበር። እንዴት ነው የሆነው? እሱ እንዴት ቻልሽው? አው በርግጥ የሚያስችል እግዚአብሔር ነው፣ አጽናኝም እግዚአብሔር ነው። እና ግን ምንድነው እናቴን ለምን ሁሉም ነው የሚያለቅሰው? ይመልሳታል፣ እናቴን አይመልሳትም። እንደውም ምስጋና ይሁን አባቴ፣ ላንተ ምስጋና ይሁን፣ በቃ አንተ የወደድከውን አድርገሃል። ስለውነት ነው ምለን ያላቅም እናቴ ማነው ወንድሞቼም እህቶቼም ለራሳቸው አቁም ምን ይሆነ ምክንያቱም ለኔ ሶስቱን ቀን ህልም ነበር የሚመስለኝ። ቤተሰው ያሁላ ህዝብ ሲመላለስ እናቴ የሆነ ቦታ ሄዳለች ትመጣለች አይነት ነገር። በእለቱ ነው የተዘመረው? በሶስተኛው ቀን በሰኞ ነው መሰለኝ ቀብሩ። ኦኬ ማክሰኞ ነው ቀብሩ። የዛን ቀን የዘመርኩኝ። ሰዎች ዘምሪ ብሎሽ ነው ወይስ ራስሽ? ማንም አላለኝ። እሺ እኔ እንደውም ብዙ ጊዜ ማንም ይቆጣኝ ነኝ። ሰው ሲያለቅስ ቁጭ ብለሽ እንደዚህ በይ እኔ አልወድ፣ በህይወቴ ቁጭ ማለት አልወድም። እናቴም እንደዚህ ናት። ስራ ነው እንግዳ መጣ እንግዳ ማስተናገድ፣ ምግብ ጠርታ ማብላት እንደዚህ ስለሆነ ነገሯ የሷን ነው። ቅድም ብያለሁ በልጅነቴም የእናቴን ኮፒ ማድረጋው። አንድ ቀን ጎረቤት እንኳን ጠርቼ ዶሮ አሳርጃለሁ እናቴ እስክትመጣ ዶሮ መስራት ፈልጌና ለሷን ለማስደሰትና የዛ ሰዓትም ማንም መክሮኝ ሳይሆን ምን አረኩኝ እኔ ጥቁር መልበሴ እናቴ ምንም አይመልሳት፣ ማልቀሴም እናቴን በቃ እናቴን በህይወት ሳለሁ ምን አድርጌያለሁ? ከምንም በላይ በህይወቴ የምደሰተው ነገር ቀጥታ ደውላ ልጄ እኔ መቁረብ ፈልጋለሁ ስትለኝ የተሰማኝን ደስታ ልነግር አልችልም። እፈልጋለሁ ብቻም ሳይሆን በዚህ ቀን አለችኝ። በጣም እኔ ለእናቴ ትልቅ ልብስ አሰርቼ የሚያምር በቃ ከማንም የተሻለ እንድትቆርብ እንደውም አስበው ደብረ ሊባኖስ ነው ማመጣቸው ሁለቱንም ብዬ ነበር ያሰብኩት። የእግዚአብሔር ነገር ግን አጭር ቀን ነበር ለሱ ያቀደላት። ስለዚህ ምን አረኩኝ በቃ እናቴ ባለችኝ ሰዓት ደረስኩላት። ደርሼ ያው አጭር ጊዜ ስለነበረ በሰዓቱ ያን ማድረጌ እኔ ሳይሆን መድኃኔዓለም ስራውን ቀድሞ ስለሰራ በቃ ወደ ጌታ ወደ አምላኩ አቅፍ ነው የምታርፈው። ይሄን ልብ ያመነ። ስለዚህ ለምን አለቅሳለሁ? ዘምራልሽ በቃ ይሄን የሚገርም ምን ተሰማችሁ? እዛ ዙሪያ ላይ ያሉት እንደዛ እስቲ ለማንም አላማከርኩም። አባቴን መድኃኔዓለምን ብቻ ነው ያማከርኩት። በቃ እኔ ለምን እናቴን በለቅሶ ሸኛታለሁ? እየዘመርኩ ነው የምሸኛት ብዬ ዘመርኩኝ ማለት ነው። ድንገት ነው ማይክ ስጠኛልሻቸው? አይ ፕሮግራም ይመሩት የነበሩት የዛው አስተዳዳሪ ናቸው። እንቅድም እንደነገርኩ አባቴም እናቴም ይታወቃሉ፣ በደንብ ይታወቃሉና ዘማሪም እንደሆንኩ ደግሞ የሳን እነሱ ልጅ እንደሆንኩኝ ያውቃሉ። ጠራዋቸውና አባታችን መዘመር ፈልጋለሁ አልኳቸው። እሺ አሉኝ። እሺ ከዛ በቃ የተሻለ ነገር አስበህልኝ ነው አሁንም አባቴ። ይሄ ምክንያት አለው። ሲጀመር የተሻለ ነገር የተዘመረው በኔ ህይወትና በአባቴ ህይወት ነው። አባቴ በ3 ወር ውስጥ ወደ 7 ሚሊዮን ብር ነው የከሰረው። ጎበዝ ነጋዴ ነው ይያለው ቅድም። ያኔ የተሻለ ነገር መዝሙሩ ራሱ መነሻ የሆነው የአባቴ ህይወት ነው፣ የአባቴና የኔ ህይወት። እስቲ መጀመሪያ ቀብሩ ላይ ዘመርሽውን መዝሙር ዘምሪልኝና ከዛ ወደ መዝሙሩ ታሪክ እንመጣለን። በጣም የሚገርም የሚደንቅ ታሪክ ነው። እሺ መዝሙሩ የተሻለ ነገር ሚለው የተሻለ ነገር አስበልኝ ነው ፈተናው የበዛው፣ ነገ መልካሙን ቀን ያለው በዚህ ማምናለው። ሰው ነኝ መቼም እቸኩላለው፣ የሐሳቤን ቶሎ እሻለው። አንዳንዴማ በቃ ረስቶኛል እላለሆኝ እኔን ትቶኛል። አንተ ግን ስጦታ ብዙ ነው ታደርግልኛለህ በጊዜው። አንተ እኮ አትፈልግም ውድቀቴን፣ ሁልጊዜ በጭንቀት ማንባቴን። የተሻለ ነገር አስበልኝ ነው
ፈተናው የበዛው ነገ መልካሙን ቀን ያለው በዚህም አምናለው አንዱን ችግር ሳልሻገረው ይደረባል ገዝፎ ሌላኛው የሕይወትን ውጣ ውረድ አይቻለው ስንቱን መንገድ ጨለማ ቢረዝም ሌሊቱ አይን አይቀርም ብርሃን ማየቱ ሩቅ የመሰለው ይቀርባል ሰላም ወደ ቤት ይገባል የተሻለ ነገር አስበልኝ ነው ፈተናው የበዛው ነገ መልካሙን ቀን ያለው በዚህም አምናለው ፈተናዬ ቢበዛብኝም የሐዘኔ ማብቂያው ቢርቅም አምላክ ባንተ ታሪክ ይሆናል የደስታ ቀን ለኔም ይመጣል አንተ አትሳሳት በስራ ፍጹምና መልካም አባት ነህ እስከሚሆን ድረስ ተራዬ እጠብቅሃለሁ ጌታዬ የተሻለ ነገር አስበልኝ ነው ፈተናው የበዛው ነገ መልካሙን ቀን ያለው በዚህም አምናለው አለፈኮ ዘመን ያልኩኝ በማጉረምረም ይኸው አለሁኝ ጽናት ጎድሎት ልቤ ቢያማርም ያሰብክልኝ ያልከው አይቀርም አንተ ግን ስጦታ ብዙ ነው ታደርግልኛለህ በጊዜው አንተ እኮ አትፈልግም ውድቀቴን ሁልጊዜ በጭንቀት ማንባቴን የተሻለ ነገር አስበልኝ ነው ፈተናው የበዛው ነገ መልካሙን ቀን ያለው በዚህም አምናለው